ለመመለስ ነው እንድትዘጋጃችሁት እንትኑንም አላዛችሁትም እሱም የራሱን ስም ይናገርና ማለቴ አንድ ላይ ነው ትርጉም የሚሰጡት የኔ ስም ብቻ ትርጉም አይሰጥም ብር እኮ ነው ያመለጣችሁ ያለው አሁን እዚህ ጋር ተው በኔ ዛሬ እሺ 7 ታላቋላት መሰለኝ አሁን ለኢንተርቪው ነው የ3 ደቂቃ ታላቅላት ብላ ራሱ የመሰከረችልሽ በቃ 25000 ብሩ ሶዶ ገባ ብላችሁ ነው የመጣችሁት የምትፈልጉት ነገር አንድ አይነት ነው አብዛኛው ጊዜ አንድ አይነት ናቸው አቦራ ሌላ ዱቄት አይደለም በሆነ ነገር ውስጥ ጨምሩ ቢያንስ ይሄ ነገር ምን አንተ የኔ ድርሻ ኡራማይሌ ልጁ ኡራማይሌ ቋንቋ ኡራማይሌ ልጁ ኡራማይሌ ቋንቋ ኡራማይሌ ቋንቋ ሁንፈናው ለቀለበስኩኝ ቦላ ኡራማይሌ ልጁ ኡራማይሌ ቋንቋ ኡራማይሌ ልጁ ኡራማይሌ ቋንቋ ሁንፈናው ለቀለበስኩኝ ቦላ ሰላም ተመልካቾቻችን እንደምናችሁ ነው የጉራማይሌ ሰዓታችን ደርሶ ከእንግዶቼ ጋራ መተናል እንድናችሁ እግዚአብሔር ይመስገን እንግዲህ ዛሬ እንግዶቼን እናንተ ብቻ አይደላችሁ ምን መለየት ይከብደኛል ከነ አለባበስ ከነ መልክ አንድ አይነት የሆኑ ልጆች በጉራማይሌ ፕሮግራም እንግዳ ሆነዋል እንግዶቼን ከመተዋወቅ እንጀምራለን እንደተለመደው የሆነ መለያም አብራችሁ ትነግሩኛላችሁ ከስማችሁ ከስራችሁ ጋራ እንደዛ ያያረግን እንሄዳለን ከሴቶቹ እንጀምር አይደለ እሺ እንተዋወቅ ካንቺ ልጀምር ኤደን አለባቸው እባላለሁ ተማሪም ነኝ ዲዛይነርም ነኝ ቲክቶከርም ነኝ ተማሪ ነሽ ዲዛይነር ነሽ ቲክቶከር ነሽ አረ ይሄ ሁሉ ነገር በዚህ እድሜሽ ጎበዛይ በጣም ነው ደስ የሚለው በዚህ እድሜ ተማሪ ሆኖ ዲዛይነር ሆኖ እንደገና ቲክቶከር መሆን የትኛው ላይ ታመዝኛለሽ ወደ ትምህርቱ ወደ ዲዛይነርነቱ ወደ ቲክቶኩ ዲዛይኒንግ እና ቲክቶክ ዲዛይነር እና ቲክቶክ መሆን በቲክቶክ ያለንን አቅም ይዘን ከመጣን በጣም ትልቅ ደረጃ መድረስ ምን እንችልበት ጊዜ ላይ ነው ያለነው ስለዚህ በደንብ ዲዛይን እያረክሽ ነው አይ መልካም እንኳን ደህና መጣሽ እንኳን ደህና ቆያችሁ ታናሽሽ ናት ታላቅሽ ናት እሷ ታላቄ ናት ኧረ እባክሽ ኦ በምን ያህል ሰከንድ ነው ደቂቃ ነው 3 ደቂቃ ትበልጠኛለች 3 ደቂቃ ትበልጥሻለች ዋው ከታላቅ ነበር መጀመር የነበረብኝ እኔ እኮ አሁን አንቺ ታላቅ መስለሽኝ በጎኔ ስላለሽ እሺ እስኪ እንተዋወቃት እሷ እሺ እኔ ብሌን አለባቸው እባላለሁ እሷ እንዳለችው ተማሪ ነኝ ዲዛይነርም ነኝ ቲክቶከር አንቺም ዲዛይነርም ነሽ ስለዚህ ምንታዎች ብዙ ጊዜ ፍላጎታቸውም አንድ አይነት ነው ይቀራረባል የሚባለው እውነት ነው ማለት ነው አንድ አይነት እውነት በይ የምትፈልጉት ነገር አንድ አይነት ነው አብዛኛው ጊዜ አንድ አይነት ናቸው ዲዛይኒንግ ተምራችሁ ነው አንድ ላይ አንድ ላይ ተምራችሁ ጨርሳችሁ አሁን ቲክቶክንም ዲዛይን መስራቱንም ትምህርቱንም አብራችሁ እያስኬዳችሁ ነው ያላችሁት እንደ ታላቅ ታከብርሻለች እንደ እሷ አራት ሰማኛ ታላቋላት መሰለኝ አሁን ለኢንተርቪው ነው የ3 ደቂቃ ታላቅላት ብላ ራሱ የመሰከረችልሽ እንዴ ምን ታላቅ ነው አታምንም ዛሬ በህዝብ ፊት ግድ ሆኖባት ነው ያመነችው ራሱ ነው እንደዛ ነው ያሞሽ ነን ምንም አሁን ለሳማሪ የ3 ደቂቃ እንጂ ታላቅና ታናሽ የለም ነው መልካም በጣም የሚያምሩ ደስ የሚሉ ልጆች መንታዎች ናቸው ለዚህ ሳይድ እንግዲህ ተዋውቃችኋል ተመልካቾቻችን ሌላም ተቀናቃኝ ቡድን ሆኖ ደግሞ የምንመለከታቸው ልክ እንደነሱ ሁላ ናቸውና ሲታዩ እነሱም በጣም ነው የሚያምሩት እንተዋወቅ እስኪ አሁን ደግሞ ያው ፊት ለፊት ስላለክ እናንተ መሀልም ታላቅ ታናሽ ማን እንደሆነ መገመት ከባድ ነው ካንተ ልጀምር ነው እሺ አመሰግናለሁ ስሜ ሰማኝ ኢየሱስ ከበደ ሶሻል ሚዲያ ሰማኝ ኢየሱስ ከበደ ሰማኝ ኢየሱስ ለማለት ነው አዎ ሰማኝ ኢየሱስ ከበደ ምን ማለት ነው ትርጉሙ እሱም የራሱን ስም ይናገርና ማለቴ አንድ ላይ ነው ትርጉም የሚሰጡት የኔ ስም ብቻ ትርጉም አይሰጥም ትርጉም የለው ትርጉም የሚሰጠው የሱም ስም አንድ ላይ ሲገጣጠም ነው ትርጉም የሚሰጠው የሚገርም ነው የሱን ስም ሰምቼ ትርጉሙን እስከምሰማ ድረስ ቸኮልኩኝ ማነው ታላቅሽ ከናንተስ እኔ ምን ያህል ጊዜ 42 ደቂቃ 42 ደቂቃ ግን ታላቅ ነው መቼስ አይደለ ታላቅ ነው እሺ ምን ላይ ናችሁ አሁን ላይ ተማሪ ምናምን ሲቀጥል ደግሞ ሶሻል ሚዲያም እንሰራለን ቲክቶከር ነን እና ደግሞ በዋነኝነት የኛ ስራችንና ሙያችን ሰዓሊዎች ነን በእውነት ሁለታችሁም እናንተም ሰዓሊዎች ነን ስዕል ነው የምንሰራው ሁለታችን
ዋው! ስለዚህ ሁለታችሁም ከልጅነታችሁም የስዕል ፍላጎትም ችሎታውም ተሰጥኦም አላችሁ ማለት ነው። አለን። አዎ በደንብ። ስለዚህ የሚገርም ነው። መንታ ሲኮን በቃ ያለ ተሰጥኦ ያለ ፍላጎት ብዙ ጊዜ አንድ አይነት ነው የሚሆነው ማለት ነው። ደስ ይላል በጣም። እንኳን ደህና መጣችሁ። እስኪ የእሱን ስም እንስማና ትርጉሙን ደግሞ አንድ ላይ ትነግረናለህ። ስሜ ሰጠኝ ኢየሱስ ከበደ። ሰጠኝ ኢየሱስ ከበደ። ሰጠኝ ኢየሱስ ከበደ። አዎ ይታወቃል። እሺ ትርጉሙስ ምንድን ነው? ፈጣሪ ጸሎት ሰምቶ ነው የሚሰጠው። ሰማኝ ታላቅ ነው፣ ሰጠኝ ታናሽ፣ ሰምቷት ሰጠ ለማዘር ማለት ነው። ያ ማለት ጸሎቷን ደስ ሲል በጸሎት ነው የወለደቻችሁ ማለት ነው ማዘር? ያ አሁን እንደዛ ነው በእውነት። ዋው! ጸልያ ጸሎትክ ሁለት ሆኖ እጥፍ ሆኖ ሲመለስ ደግሞ እንዴት ደስ እንደሚል አሰብኩት። በጣም ነው ደስ የሚለው። ለዛ ነው ሰማኝ ኢየሱስ ሰጠኝ ኢየሱስ ብለው ስማችሁን ያደረጉት ማለት ነው። ዋው! በጣም ነው ደስ የሚለው። እንኳን ደህና መጣችሁ። ያው አንተም ያለህበትን የሙያ ዘርፍ እሱ ነግሮኛል ብዬ ነው። የተለየ ነገር አለ ከስዕሉ ሶሻል ሚዲያ ላይ ካለውና ከትምህርቱ በተጨማሪ? ያው ፔስት ወደኔ ፔስት ነው አንድ አይነት ነው አይደለ? ምንም የተለየ ነገር አይመጣም። ኮፒ አድርጎ ፔስት ማድረግ ነው። እሺ ተመልካቾቻችን እንግዲህ ዛሬ በጉራማይሌ ቆይታችን ላይ የተካሉ እንግዶች ጋር ነው ቆይታ የምናደርግላችሁ። እንደምትመለከቱት መንታ ቡድኖች በአንድ ሳይድ ሆነው ውድድርን ያደርጋሉ። ዛሬ በጉራማይሌያችን እንግዲህ ጥያቄዎችን እየጠየቅን የትኛው ቡድንስ አሸናፊ ይሆናል የሚለውን አብረን በጋራ የምንመለከት ነው የሚሆነው። ስላገኘኋችሁ በድጋሚ በጣም ደስ ብሎኛል። ወደ መጀመሪያው ዙር ውድድራችን እናልፋለን። የመጀመሪያው ዙር ውድድራችን የሚሆነው ምስልን ከምስል መደመር ነው። የመጀመሪያውን ጥያቄያችንን መተዋወቁን ከእናንተ ስላደረግን ከነሱ እናደርጋለን። ምስልን ከምስል መደመር። እሺ ዝግጁ ናችሁ? አዎ። ሰማኝ ሰጠኝ ዝግጁ ናችሁ? እሺ የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ብቻ ግን እሺ ሰዓታችሁ እያለቀ ነው። ሰዓታችሁ 5 ሰከንድ ነው የቀራችሁ። እነዚህ ሁለት ምስሎች አንድ ላይ መደመር አለባቸው። ግን ደግሞ ሳትደምሩ ሰዓት ስላለቀ ወደ እነሱ መጥቷል። ምንድን ነው? እሺ ስለዚህ ሁለተኛው ቡድንም ይህንን ምስል ከምስል ጥያቄ አልመለሰም። ይህ ምስል ከምስል በሁለቱም ቡድኖች ስላልተመለሰ እኔ መልሰዋለሁ። ከዛ በፊት ግን ከየት ነበር የመጣችሁት? እኛ አሁን ላይ የምንኖረው ወላይታ ሶዶ ነው። ወላይታ ሶዶ የምትኖሩት ወላይታ ሶዶ ነው? አዎ። በይሳት ክላስም የተማረው የምንኖረው እዛ ነው። የተወለድንበትም እዛ ነው። ግን ያደግንበት ሾኔ የሚባል ከተማ። ሾኔ ወዴት ነው? ሾኔ ወደ ወላይታም ነው። ትንሽ ቢያንስ 54 ኪሎ ሜትር 54 ኪሎ ሜትር ከሶዶ ይርቃል። ትንሽ ከሶዶ ወጣ ያለ ከተማ ነው። ወጣ ይላል። አዎ 54 እዛ ነው ያደግነው። ግን የተወለድነው ሶዶ ነው። አሁን ላይ ያለነው እዛ ነው። ሶዶ ነው ያላችሁት? ከሶዶ ድረስ ነው እዚህ የመጣችሁት? አዎ። ለዚህ ፕሮግራም ሌላ ነገር አላችሁ? ለዚህ አክብረናችሁ ነው የመጣው። በእውነት በጣም እናመሰግናለን። ሶዶ አካባቢ ያሉ ሰዎች የእውነት እኔ ደግሞ በጣም ነው የምወዳቸው። ቅርብም ስለሆንኩኝ ፕሮግራሙን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። እናንተንም እዛ አካባቢ ያለውን ሕዝብ በሙሉ ፍቅሬን መግለጽ እፈልጋለሁ። በጣም ቴንኪዩ። እናንተስ? ከአዲስ አበባ ከየት ተገናኛችሁ ታዲያ? እንደዛ ከሆነ እንደዚህ አንድ አይነት ሆኖ ለመምጣት ሶሻል ሚዲያ ላይ አብራችሁ ትሰራላችሁ፣ ትተዋወቃላችሁ ማለት ነው? እንነጋገር ነበረ ብለን ታወሩ ነበረ። ስለዚህ እዚህ ስትመጡ በሶሻል ሚዲያ ቋንቋ ኮላብ አደረጋችሁ። እሺ ስለዚህ ይህ ሁለት ምስል ከምስል አልተመለሰም። ምላሹ ግን የሚሆነው ግራጫ ቃጭሎች ነው። አለች በቃ ሩቅ የሆነባት ግራጫ ቃጭሎች መጽሐፍ ርዕስ ነው። የአዳም ረታ መጽሐፍ ነው ግራጫ ቃጭሎች። ስለዚህ የሁለቱም ቡድን የዚህን ጥያቄ አልመለሰውም ማለት ነው። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣዩ ጥያቄያችን የሚሆነው የራሳችሁ ጥያቄ እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ምስል አለ። አንድ ላይ ብትደምሩት ምን ይሆናል? ምን ይሆናል?
እሺ ሰዓታችሁ ሊያልቅ ነው። ጊ ብሎ ጊ ጉልበት አይደለም። ሌላ የመጨረሻ ባለቀ ሰዓት አልተመለሰም። ወደ እናንተ እንምጣ እስኪ። እሺ ምን ሊሆን ይችላል? ይህ ሁለት ምስል አንድ ላይ ሲደምሩት ጊል ከሆነ ከኋላ ጊል አይደለም፣ ጊል አይደለም። ስለዚህ በሁለቱ ቡድን አልተመለሰም። ያው እንግዲህ ሁለቱ አንድ ላይ ሲደመር ምላሻችን የሚሆነው ጊኒ ነው። ጊ እንደምንመለከተው እዛ ጋር አለ። ጉልበት ደግሞ ቋንቋ ቀየር አድርገን ወደ እንግሊዘኛው ኒ ነው። አንድ ላይ ስንደምረው ጊኒ ይሆናል። ጊኒ ደግሞ አፍሪካዊት ሀገር ታቋታላችሁ አይደለ? እምናቃት ናት ማለት ነው። ስለዚህ የሁለት ምስል ከምስል አልተመለሰም። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። እናንተ ጋራ ነው ያለው። ምንድን ነው? እነዚህ ሁለት የኪነ ጥበብ ሰዎች አንድ ላይ ሲደመሩ የሚሰጡት ምላሽ አለ። መልሱ ያ ነው የሚሆነው። በጣም ከባድ በጣም ከባድ ነው። እንዴት አድርጌ ላቅልላችሁ? ባቀልላችሁ በጣም ነው ደስ የሚለኝ ራሱ። ሙዚቀኞች ናቸው ሙዚቀኞች። እሺ ስማቸውን አታውቁም? ወደ እነሱ እናምጣቸው። ይህ ሁለት ምስል ከምስል ሲደመር ምንድን ነው? አያችሁ የትውልድ ልዩነት ነው። እሺ ስለዚህ እነዚህ ሁለት ምስሉ ላይ የምትመለከቷቸው የኪነ ጥበብ ሰዎች ስማቸው መታወቅ አለበት ለመደመር። የሁለቱ ምላሽ የሚሆነው መስፍን አበበ ነው። መስፍን አበበ። ይህ ምስል ከምስል ሲደመር አንድ ላይ የምናገኘው ምላሽ ነው። እንደምናውቀው በልጅነት ትዝታችን ውስጥ ያለ ነው። ለዛ ነው እናንተ እኮ ገና የአሁን ዘመን ልጆች ስለሆናችሁ ነው ያልኳችሁ። በሙዚቃው ዓለም በጣም እናውቀዋለን። እዚህ ጋር የምትመለከቱት ደግሞ አበበ ብርሃኔ ገጣሚ ነው፣ ዜማ ደራሲ ነው፣ እንዲሁም ደግሞ ራሱ ሙዚቀኛ ነው። በጣም የምንወዳቸው የሀገራችን ትልልቅ ሙዚቀኞች ከነ ፍቅር አዲስን ጨምሮ ብዙ ስራዎችን የሰጠ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ቦታ የምንሰጠው በጣም የምንወደው የምናከብረው ትልቅ የኪነ ጥበብ ሰው ነው። ይህ ሁለት ምስል ሲደመር አንድ ላይ መስፍን አበበ ነው ምላሻችን የሚሆነው ማለት ነው። ስለዚህ ያልተመለሰም እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። እናንተ ጋራ ነው። ምንድን ነው? ይሄ ቀላል እኮ ነው። መደመር ነው። ሰዓታችሁ ሊያልቅ ነው። ሞክሩት። ሰዓት ሊያልቅ ነው። ሰዓታችሁ ሊያልቅ ነው። ሰዓታችሁ አለቀ። እሺ ወደ እናንተ ጋር እናምጣው። ምንድን ነው? ነጠብጣብ በር አይደለም። እዚህ ጋር ያለው እንደው ከነጠብጣብ ይልቅ በደንብ ጎልቶ የሚታይ ነገር ነበረ። በሁለቱም ቡድን አልተመለሰም። እናንተስ እሺ የምትኖሩት ወላይታ፣ እድገታችሁ እዛ፣ ውልደታችሁ እዛው አካባቢ እናንተ መመለስ ነበረባችሁ ይሄንን ጥያቄ። የዚህ ሁለት ጥያቄ ምላሹ የሚሆነው አፍንጮ በር ነው። አፍንጮ በር የት ሰፈር ናችሁ? ፈረንሳይ አይቀርብም ለአፍንጮ በር? ቅርብ ነው አይደል? በዛ ጋር እንዳታልፉ ነው በቃ ከዚህ በኋላ መንገዳችሁ ላይ። እሺ አፍንጮ በር ነበረ ምላሻችን። በሁለቱም ቡድን አልተመለሰም። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ወደ እናንተ ጋራ ነው። ምንድን ነው? ምንድን ነው? እሺ ሰዓታችሁ እየሄደ ነው። ምንድን ነው? ከባድ ነው በጣም። እናንተ ተመጣላችሁ ብለን ግን አላከበድንም እኛ። እንደዚህ ነው ጥያቄው። በፊት ቤት እየተቀመጣችሁ ግን ትመልሱ ነበር አይደል? አረ በደንብ ነው የምንመልሰው። ሁሉንም በቃ 25000 ብሩ ሶዶ ገባ ብላችሁ ነው የመጣችሁት ነበር። እሺ ግን አልተመለሰም። ሰዓታችሁ አልቋል። ወደ እነሱ ጋር እንሰደው ጥያቄውን እስኪ። ምንድን ነው? አረ ከባድ ነው አለች። አልተመለሰም። ስለዚህ የሁለት ምስል ከምስል አንድ ላይ ስንደምረው ምላሻችን የሚሆነው
ቦትስዋና ነው። ቦትስዋና ምክንያቱም ያ ሮሆቦት ነው። ሮሆቦት ሆኖ ግን እንደነዚህ ያሉ ትንንሽ ሮሆቦቶችን ቦትስ እንላቸዋለን። እዚህ ጋር ዋና አለ። ቦትስዋና ምላሻችን ይሆናል ማለት ነው። ስለዚህ አሁንም ጥያቄያችን አልተመለሰም። ዛሬ ከብዶ ነው። አዎ በጣም እሺ፣ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። አንድ ላይ ሲደመር ምንድነው? ብሌንና ኤደን ምንድነው? ይሄ በጣም ባይዘው በጣም ቀላል ጥያቄዎች አሉ። እሺ ሼፍዚ እኮ ሼፍዚ ነው ምላሻችን። እሷ ራሱ መመለሷን አላመነችበትም። እዚህ ጋር ሼፍ አለ፣ እዚህ ጋር ዚ አለ። ሼፍዚ ምንድነው ትለኛለች። ሼፍዚን አታውቂውም? ነው ሼፍዚን አታውቂውም? እናንተ ሼፍዚን አታውቁትም? እናውቀዋለን። ታውቁታላችሁ አይደል እኮ። አሁን ከዚህ ስትወጡ ራሱ ያስወጧችሁም ሼፍዚን ባለማወቅ የሚል ቅጣት በር ላይ ይጠብቃችኋል። እሺ ሼፍዚ አባይ ቲቪ ላይ እንግዲህ ሼፍዚ ማጀት የተሰኘ የምግብ ውድድር ፕሮግራም አለ። እዛ ፕሮግራም ላይ በዋናነት የሚያቀርበው ፕሮግራሙን የሚመራው ሼፍዚ ነው አይደል? አባይ ብቻ ሳይሆን በርካታ ሚዲያዎች ላይ በዚህ ኢንዱስትሪ ውስጥ ትልልቅ ስራ እየሰራ የመጣ ትልቅ ሰው ነውና እናንተ ምግቡ ጋር ያላችሁ ማለት ነው። ልብሱ መቅደድ መክተፍ ምናምን ላይ ናችሁ ያላችሁት። እሺ ስለዚህ የመጀመሪያው ዙር ውድድራችን ይሄንን ይመስላል። እንግዲህ ተመልካቾቻችን ትንሽ የመጀመሪያው ምስል ከምስል መደመር ጠጠር ያለባቸው ይመስላሉ። እስኪ ወደ ሁለተኛው ዙር ውድድራችን እንለፍና ደግሞ ይሄ ይቀላቸው ይሆን የሚለውን እንመለከታለን። በዚህ በመጀመሪያው ዙር ውድድራችን ግን አሸናፊ ሆነው ያጠናቀቁት ቡድኖች ብሌንና ኤደን ናቸው። እንኳን ደስ አላችሁ። ሁለተኛው ዙር ውድድራችን ነው የምናልፈው። ይሄ ገና የመጀመሪያ ዙር ውድድር ነው። በርካታ ዙር ውድድሮች አሉ። ሁለተኛው ዙር ውድድራችን የሚሆነው ደግሞ በምልክት ማስረዳት ነው። ቦታ እየተቀያየራችሁ አንድ ሰው ያስረዳል፣ ሌላኛው ሰው ደግሞ የሚረዳ ሰው ይሆናል። ስለዚህ የሚያስረዳችሁን በምልክት ብቻ የሚነግራችሁን ነገር አውቆ መመለስ ነው የሚሆነው። የመጀመሪያውን ዙር ከእናንተ ስለጀመርን ሁለተኛውን እንጀምራለን ከእናንተ። ማን ይምጣ እዚህ ጋር? ብሌን መጨረሻ ወይስ እሷ ስለምትቀርብ ትምጣ? እሺ የመጀመሪያው በምልክት የማስረዳት ጥያቄያችን የሚሆነው ወደዛ መዞር አይቻልም። አንቺም ደግሞ ምንም አይነት እንቅስቃሴ ማድረግ አይቻልም። የአፍ ምናምን ከማስረዳት በምልክት ከማስረዳት ውጭ እንጀምራለን። አስረጃት። ሽጉጥ። ሌላ አስረጃት። ሰከንድ ቀስት። በአይን ነው እንጂ የተግባባችሁት። ይሄ አስረድተሽ አይደለም። እሺ ቀስት። እንቀጥላለን። ቀጣይ አይ አስረጃት። ተስፋ አትቁረጪ። እንዳሁኑ በአይንም ቢሆን ንገሪያት። ምን ከባድ ነው አለሽ። በቃ እሺ ዝም ስለሆነ አልተመለሰም ነው የምንለው። እንግዲህ ምን መሰለሽ ጥያቄያችን ሸምበቆ ነበር። ሸምበቆ ትንሽ ይከብዳል አይደል ለማስረዳት። ለዛ እውነት አላት ብለን እንለፋው። ወደ ቀጣዩ እሷ የምታስረዳሽ የመጨረሻ ጥያቄ እናልፋለን። ይሄ ቀላል። አስረጃት። አራስ ወጃት ሰዓታችሁ ብር እኮ ነው እያመለጣችሁ ያለው። አሁን እዚህ ጋር ሰዓት አልቋል። ስለዚህ አላስረዳችሽም። ብታስረዳሽ ግን ትችል ነበር። ይሄንን ዊልቸር ነበረ ጥያቄያችሁ የነበረው። ቦታ ተቀያየሩ እስኪ። እሺ እንቀጥላለን። ያው ተቀያይረዋል፣ ቦታ ተቀያይረዋል። ቀጣይ ጥያቄያችን የሚሆነው አሳያት። ሰዓት እያለቀብሽ ነው እንዴ? ኧረ ተይ ይኸውልሽ እንዴ አሳያት እንጂ። እሺ ሰዓት አልቋል። እንዴ ተይ እንጂ ገንዘብ አለ አይደል እንዴ? የት ሄደሽ ብር ብለሽ እሺ ሳንቲም ነበረ ምላሻችን፣ አልተመለሰም። እንቀጥላለን። አሳያት።
በሆነ ነገር ውስጥ ጨምሪው ቢያንስ ይሄ ነገር ምን ስኳር ሌላ አይደለም። ሰዓት አልቋል፣ አልተመለሰም። ጤና አዳም ነበረ ጥያቄያችን የሚሆነው የመጨረሻ ጥያቄያችን ነው የሚሆነው። ይኸውና ምግብ እንጀራ አይደለም። ሌላ ቆሎ ሌላ ዳቦ ቆሎ ተመልሷል። በስተመጨረሻ እንደምንም ተመልሷል። ቴንክ ዩ። እሺ ማይቅደም እሱ ከታላቅ እባክህ የመጀመሪያውን ጥያቄያችንን እንግዲህ የዚህን ቡድን እንጀምራለን። ሰጠኝ ዝግጁ ነህ? እንጀምር አይደለ? እሺ ሰከንዳችሁ መቁጠር ጀምሯል። ምንድን ነው እስኪ አሳየው። ዋንጫ የመጀመሪያው በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን ማበጠሪያ ወንፊት ነው በትክክል ተመልሷል። ሰጠኝ የሚያስረዳው እንግዲህ የመጨረሻ ጥያቄ ነው የሚሆነው ይሄ። እንቀጥላለን። እሺ አሳየው። ጸጉር አይደለም፣ ዝንብ አይደለም፣ ቅማል አይደለም። ሰዓት አልቋል። አልተመለሰም። የመጨረሻው የሚያስረዳክ ጥያቄ ንብ ነበረ፣ አልተመለሰም። ስለዚህ አንተ ቦታ ክን ያዝና እስኪ ደግሞ አስረዳው ለሱ። እንቀጥላለን። ውሃ። እሺ ሞክር በደንብ። የቀራችሁ 7 ሰከንድ ነው። አቧራ። ሌላ ዱቄት አይደለም። ሰዓት አልቋል። የመጀመሪያው ያስረዳው ጥያቄ አልተመለሰም። አሸዋ ነበረ ምላሻችን የነበረው። አሸዋ ጥሩ አድርጎ አስረድተዋል። እንቀጥላለን። እሺ የሚመር ነገር መልሳ እንደዛ የሚመር ነገር ሳይሆን እሬት በትክክል ተመልሷል። የመጨረሻ ጥያቄያችሁ ነው ለመመለስ። እንቀጥል። እሺ ዛፍ ስር አንድ ላይ የዛፍ ስር የዛፍ ስር በትክክል ተመልሷል። እባክህ ወደ ቦታ። ተመልካቾቻችን እንግዲህ ሁለተኛው ዙር ውድድራችንም የተመለከታችሁትን ይመስል ነበረ። ጥሩ ፉክክር ታይቶበታል ሁለተኛው ዙር ውድድራችን። በዚህ ዙር ደግሞ እነሰጠኝ አሸናፊ ሆናችኋል። እንኳን ደስ አላችሁ። ስለዚህ አንዳንድ ዙር በማሸነፍ እኩል ነጥብ ነው ያላችሁ። ከዚህ በኋላ እንግዲህ በደንብ መፋለም ነው የሚሆነው ማለት ነው። አሁን እንደሚታወቀው ውድድራችን የሚሆነው ደግሞ ዝብርቅርቅ ነው። ዝብርቅርቅ በ10 ሰከንድ ውስጥ ነው የምትጫወቱት። የተለያየ ፊደል ተዘብራርቆ ይቀርብላችኋል። በዚህ 10 ሰከንድ ውስጥ ጽፋችሁ ፈጥናችሁ ገጣጥማችሁ ለኛ ወይም ለተመልካቾቻችን ማሳየት ይኖርባችኋል ማለት ነው። ዝግጁ ናችሁ? እሺ ዝግጁ? አዎ። እንጀምራለን። መጀመሪያችንን የምናደርገው እንግዲህ ከእናንተ ነው። ይህ በስክሪኑ ላይ የምትመለከቱት የተዘበራረቀ ፊደል ግጠሙትና አንድ ወጥ ቃል ይወጣዋል። በ10 ሰከንድ ውስጥ ሰከንዳችሁ እየቆጠረ ነው። 5 ሰከንድ ቀርቷችኋል። 5 ሰከንድ። ሰዓት አልቋል። አልተመለሰም። ሰዓት አልቋል። ገና ውሃውም አልሞቀም ማለት አዎ። እንዴት ሆኖ ፈጠነ! በጣም ፈጠነ። አዎ 10 ሰከንድ እንግዲህ እንደዚህ ነው። ስለዚህ አልተመለሰም። ምላሻችን የሚሆነው ውበታችን ነው። ውበታችን ነበረ ምላሻችን የሚሆነው። ለቀጣይ በደንብ ፈጠን ማለት ነው። ወደ እናንተ እንመጣለን። ጥያቄያችሁ የሚሆነው
ይህ በስክሪኑ ላይ የምትመለከቱት ነው። 10 ሰከንድ ነው ያላችሁ። ጀምሩ። ያለመመለስ ነው እንደተዘጋጃችሁት እንትኑንም አልያዛችሁትም። እሺ ሰዓት አልቋል። ሰዓት አልቋል። እሺ ስለዚህ ምላሹን እንመልከተው። ተሸላሚዎች ነበረ ምላሻችሁ፣ አልተመለሰም። ሌላው ቀጣይ ጥያቄያችን የሚሆነው የዝብርቅርቅ ዝግጁ ናችሁ? 10 ሰከንድ ነው። እሺ ጀምሩ። ቶሎ በል፣ ሰዓት አለቀ። ሰዓት አለቀ። አላነሳህም ነበር። ምንድን ነበር የሚለው? አከፋፋይ ነበር የጻፋችሁት። እስኪ ምላሹን እንየው። ልክ ነበር። አከፋፋይ 1 ሰከንድ ብቻ ፈጠን ብትል ኖሮ ትመልሱት ነበር። 1 ሰከንድ የመፍጠን ጉዳይ ነው። እሺ እንቀጥል። ቀጣይ ጀምሩ። እሺ አልተመለሰም። ሰዓት አልቋል። ምላሻችን የሚሆነው ምን ነበረ? ሚኒስትሮች ነበረ ምላሻችን የሚሆነው። አልተመለሰም። ተመልካቾቻችን እንግዲህ ዝብርቅርቅ ለሁለቱም ቡድን 2 ጥያቄ አቀርበንላቸው ነበረ። ሁለቱም ቡድን ሁለቱንም ጥያቄ ባለመመለስ እኩል ነጥብ አምጥተዋል። እስካሁን ባለን ሂደት እንግዲህ ከመጀመሪያው ጀምሮ አንዳንድ ዙር በማሸነፍ አሁን ደግሞ ሁለቱም ቡድን ባለመመለስ እኩል ነጥብ ላይ ነው ያሉት። የመጨረሻውና አሸናፊ ቡድን የቱ ነው የሚሆነው የሚለውን የምንለይበት ዙር ነው የሚቀረን። አብራችሁን ቆዩ። ተመልካቾቻችን ተመልሰን መተናል። ቀጣይ ዙር ውድድራችን የሚሆነው ስህተቱን ፈልጉ ነው። በዚህ በስክሪን ላይ ስህተት ያሉበት ምስሎች ይቀርቡላችኋል። የዛን ምስል ስህተት መፈለግ ነው የሚሆነው። እሺ የመጀመሪያው ምስል ስህተቱን የምትፈልጉለት ይህ በስክሪኑ ላይ የምትመለከቱት ነው። በዚህ ምስል ውስጥ ያሉ ስህተቶች ምንድን ናቸው? መኪና ምን ከፍ ብሏል? ጎማ፣ የመኪና ጎማ ዶናት ነው። 1 መኪናው ከፍ ብሏል። 2 ሰዓት እንዳያልቅባችሁ። እዚህ ውስጥ ኪቦርድ ነው ያለው መኪና ውስጥ። 3 በትክክል ተመልሷል። በዚህ ምስል ውስጥ ያሉት 3 ስህተቶች ነበሩ። 3ቱንም ለይታችሁ አውጥታችኋል። ጎማው ዶናት ነው፣ መኪናው ተንሳፎ ቆሟል። እንዲሁም ደግሞ መኪናው ተከፍቶ ውስጡ ያለው ኪቦርድ ነው። 3ቱ ስህተቶች ናቸው። ስለዚህ ሙሉ ነጥብ አግኝታችኋል ማለት ነው። እንቀጥላለን። እናንተ ናችሁ አሁን ደግሞ እንግዲህ ስህተቱን የምታወጡት። የዚህ የምትመለከቱት ምስል ስህተቶቹ ምንድን ናቸው? በረዶ 1 በፀሐይ በረዶ አይሆንም። ውሃው ሳር ነው። ውሃው ሳር ነው። 2 ትክክል። ጨረቃ ቀን ነው። ጨረቃ አለ። ቀን ነው። በውሃው ስር ግን አንጸባርቆ የምንመለከተው ጨረቃ ነው። በትክክል ስህተቱን ማውጣት የቀለለን ይመስላል። እንግዲህ እናንተም የነበረው 3 ስህተት ነው። 3ቱንም ስህተት ሙሉ ለሙሉ በትክክል አውጥታችኋል። እንቀጥላለን። አሁንም ስህተቱን ታወጣላችሁ። በዚህ በምትመለከቱት ምስል ውስጥ ያለው ስህተት ምንድን ነው? እነሰማኝ ስጋ ምን ስጋ ተንጠልጥሏል፣ አበባ ላይ በቅሏል። አይሆንም። እሺ ተንሳፉ እንትኑ ይሄ ማያጁ የውሃ ማጠጫው ሰው ሳይዘው ተንሳፏል። ትክክል። መታጠቢያ አይደለም። እሱ ጋር ስህተት ምን አለ? እንዴት ነው ያልታየ? ጨፍነ ያው እስኪ ገልጠ ካልሆነ በሐሳብ እሺ። ሰዓት አልቋል። ስለዚህ የዚህ ምስል ስህተቶች 3 ነበሩ፣ 2ቱ ግን ተመልሰዋል። አንደኛው አትክልት ላይ የዶሮ ስጋ አይበቅልም፣ እንዲሁም ደግሞ ውሃ ማጠጫው ብቻውን ተንጠልጥሏል። 3ኛው ያላያችሁት ስህተት ምንድን ነው? አሳ መኖሪያ ውሃ ውስጥ አያችሁት፣ ፍሩት በቅሏል ውስጥ ታይቶ ነበር እና አንዳንዴ ለበቅለም ይችላል ደምሎ አንዳንዴ ይሁን ግድ የለም ብለህ እስኪ ይቅር እንሳሳት ምናምን ብለህ ትተኸው አይደል? ከስህተት መማር አለ። እኔም እንደዛ ነው መሰለኝ። ውስጥ ላይ የሆነ የሚበቅል ነገር ስላለ አሳ እንትን ብሎ አሳ መኖሪያ ውስጥ የሆነ ምናምን ስላለ ሳር ነገር አድርጎ አይ ምግባቸው ነው እንጂ የሚሆነው እንደዚህ አፈር ተቆፍሮ
አፈሩ ራሱ ልክ እኮ አይደለም። አፈር ኖሮ እንዴት ውሃ ንጹህ ይሆናል እንደዚህ? ከዛ ደግሞ እንዴት ደግሞ ቲማቲም ይበቅላል? እዛ ጋር ያለው ነገር ስተት ነው። ስለዚህ ያልተገኘው ስተት እሱ ነው የሚሆነው። እሺ እንቀጥላለን። ቀጣይ ይህ በስክሪኑ ላይ የምትመለከቱት ምስል ነው። እንግዲህ የእናንተ ጥያቄ የሚሆነው ስተቶቹ ምንድን ናቸው? ዣንጥላ ይዘዋል። እዛ ጋር ቤት ውስጥ ዣንጥላ ይዘዋል። አንድ የውሻው ጭራ የዳይኖሶር የአዞ ሰውነት ነው ግማሽ ከውሻው ጋር ያለው ትክክል አይደለም። ሁለት ካስሉ አሸዋ ቤት ውስጥ አሸዋ አለ። አሸዋ ቤት ውስጥ አይሆንም። አይደለም ሰዓት አልቋል። አሸዋ ሳይሆን ይሄ እንደ ሳምፕል የሚያሳዩበት ነው። እሱ ጋር ምንም ችግር የለውም። የነበረው 3 ስህተት ነበረ። ሁለቱም መልሳችሁ አንድ አታችኋል። የቀረው ስህተት መብራቱ ወይም ደግሞ እንደ ጌጥ የተጠቀሙት ነገር እዚህ ጋር ተቋርጧል። መሀል ላይ ተንጠልጥሎ በባዶ ነው ያለው። ስለዚህ እሱን ስህተት አልተመለከታችሁም። አሁንም አንድ አልመለሳችሁም። ዛሬ እኩል ለእኩል ነው የምትወጧት መሰለኝ። እንዲህ ተያይዛችኋል። አትፋቱም። እሺ ስለዚህ የዚህ ዙር ውድድራችን ይሄንን ይመስላል። የመጨረሻው ዙር ውድድራችን የሚሆነው ደግሞ ምን ያህል ታስታውሳላችሁ የሚለውን የምንፈትሽበት ነው። በስክሪኑ ላይ የተለያዩ ምስሎች ይቀርቡላችሁና እነዛን ምስሎች በትኩረት አይታችሁ ያ ምስል ስንት ቁጥር ላይ እንደነበረ መመለስ ነው የሚሆነው። ስለዚህ የማስታወስ ችሎታችሁ የሚፈተንበት ዙር ስለሆነ በደንብ አስተውላችሁ ማየት ይኖርባችኋል። በዚህ ዙር የመጀመሪያ ጥያቄያችን ነው የሚሆነው። በደንብ ማስተዋል ይኖርባችኋል። ከእናንተ ነው የምንጀምረው። እሺ እንጀምር። ይህ የምትመለከቱት ኢሞጂ ስንት ቁጥር ላይ ነበር የነበረው? አንድ ቁጥር ላይ። አንድ በእርግጠኝነት። እሺ አንድ ቁጥር ላይ አንድ ቁጥር በትክክል ተመልሷል። አንድ ቁጥር ላይ እንዴት ነው የማስታወስ ነገር በደንብ በቃ ያለ ነው ማለት ነው። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ እናንተ ጋራ ነው። እናንተም ልክ እንደዚሁ አስተውላችሁ ማየት ይኖርባችኋል። እንጀምር። ይዋቸው በደንብ ስንት ቁጥር ላይ ነው? 7። አዎ ተስማማ? 7 ኖ 7 6 እኔ 6 ነው ነው። ተስማሙ? ያው አንድ ነው የምችለው። እርግጠኛ የሆነ ይወሰድለት። ተው በኔ ዛሬ። እሺ 7 ዛሬ ያለ ሁሌ በሱ ነው የሚሆንለት ማለት ነው። 7 ይሁን። እሺ 7 8 ነው። ስለዚህ አልተመለሰም ማለት ነው። በሱም ቢሆን አልተመለሰም ነበር። በሁለታችሁም አልተመለሰም። ስለዚህ አትጣሉበትም ማለት ነው። እንቀጥላለን። ቀጣይ ጥያቄያችን እንጀምር። በስማ ስንት ቁጥር ላይ ነው? 6 በቃ 6 ስላለሽ በሷ በ6 እንሂድ። እሺ 6 ለጥቂት ነው አካባቢው ላይ 7 ነበረ። 6 አልተመለሰም። ወደ እናንተ ጋር እንመጣለን። በደንብ ተመልከቱ። የኳስ ነገርማ በደንብ ነው አይደለ? እሺ ስንት ቁጥር ላይ ነበር? አረበስ ያወሳግባል። 8 4 ተስማሙ? 4 አቢ ከ8 እና ከ4 ላይ አሁን አንተ ይወሰድ ይሁን። አዎ አሁንም እኔ ይወሰድ። ቅድም አንተ ነው ማለት ነው እንደውም ብታስቸግረው ነው ካልሆንኩ ብለህ። እሺ 4 8 ሰምቼው ተበላሁ። እሺ 4 ይሁን። እሺ አሁንም እድል እንስጠው። እሺ 4 እሺ ቢያንስ በሁለተኛው አላሳፈረህም። ስለዚህ እንተማመንበታለን። እሺ እንግዲህ የነበረን ውድድራችን ቆይታችን ይሄንን ይመስላል። ተመልካቾቻችን እንዴት አገኛችሁት? የነበረን ቆይታ ይሄንን ይመስል ነበረ። ከመሰናበታችንና አሸናፊውን የዚህ ዙርም እንዲሁም ደግሞ አጠቃላይ የዚህ ውድድር አሸናፊ ይፋ ከማድረጋችን በፊት
ስለመጣችሁበት አካባቢ በተለይ እናንተ መናገር የምትፈልጉት ማለት የምትፈልጉት ነገር ካለ እናንተም ደግሞ በመጨረሻም እዚህ ከመጣን አይቀር ብንል የምትሉት ነገር ካለ እድሉን ልስጣችሁና አሸናፊውን ተናግሬ ዛሬ ጉራማይሌ ቆይታችንን እናበቃለን። ጅማሯችንን ከማናርክ ከናንተ እናርክ ከነሱ ለእንግዳ ከሴት ይሻላል። ቅድሚያ ለሴት እሺ። አክብረናል አሉ በቃ ከሴቶቹ ይቅደሙልን አሉና እንጀምር ካንቺ። እኔ እዚህ ስለመጣሁ በጣም ደስተኛ ነኝ። ስለተቀበላችሁ አመሰግናለሁ። እጅግ በጣም አድርገን እናመሰግናለን። እኛም ስለመጣሽ በጣም ደስተኛ ነን። እሺ እዚህ ቦታ አክብራችሁ ስለጠራችሁኝ እናመሰግናለን። ደስተኛ ነኝ። ደስተኛ ነሽ? በቃ መልእክት የለሽ ያለንም ብለዋል። እናመሰግናለን። ወደ እናንተ ጋር እንምጣ። እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስቀጥል ደግሞ አክብራችሁን እና ደግሞ ተንከባክባችሁን ተቀብላችሁን ነው ይህን ፕሮግራም እንድንቀርብ ያደረጋችሁን። ስለዚህ በጣም ከልባችን እናመሰግናለን። ያው እንዳከበራችሁን እናንተንም ፈጣሪ ያክብራችሁ። ከዚህ በላይ ምሎ ነገር የለኝም። ቴንክ ዩ በጣም እሺ። ያው ጨርሶታል ግን ጨምርበት ትንሽ ጣል። እኔ ማለት ስላለብኝ ያው ስለመጣችሁት አካባቢ የምትሉት ነገርም ብለሻልና ያው የመጣንበት አካባቢ በጣም አሪፍ ነው። ቅድም ራሱ እያልሽ ነበር ወላይታ ሶዶን አቃታለሁ እያልሽ ነበርና እግዚአብሔር ይመስገን በጣም አሪፍ ሀገር ናት፣ ማለትም ከተማ ናት እና ብቻ ግን ለኛ ስራ እዚህ የመድረሳችን ስራ ዋና ምክንያት የሆነችው ሶዶና የተወለድንበት ተወልደን ያደግንበት ሾኔ ነችና በዚህ አጋጣሚ እዚህ መተናል። እዚህ ያላችሁ ስራ መሰራት የምትፈልጉ ሰዎች አሰሩ። በተረፈው ጠቅላችሁ ገባችሁ እንደዚህ አዲስ አበባ? አይ እዛው ናችሁ? ያሰብንም አሁን እያሰባችሁ ከተማዋ እየሳበችን ነው። አዎ አሁንማ አምሮባታል። በቃ ማትሰበው የለም። አዎ ከሱ የተነሳ ያው እየሳበችን ነው። ክላስም ልንጨርስ ስለሆነ መምጣታችን አይቀርም እና አክብራችሁን ስለጠራችሁ ፈጣሪ አክብራችሁ እና እንደዛ ነው ሙሉ በጣም ደስ ይላል። ያው እናመሰግናለን። እኛም በጣም እናመሰግናለን። እውነት የምር ከዛ ድረስ አባይም ብላችሁ ይህን ፕሮግራም መርጣችሁ እዚህ ድረስ ስለመጣችሁ እንዲሁም ደግሞ በብዙ ነገሮች ውስጥ አልፋችሁ ስለታገሳችሁን ስለነበራችሁ አብራችሁን እጅግ በጣም አድርገን እናመሰግናለን። የነበረን ቆይታ በጣም ቆንጆ ነው። እንግዲህ እናንተም ደግሞ ያሰባችሁበት በጣም ብዙ ትልቅ ደረጃ ላይ ደርሳችሁ ድጋሚ እዚህ ፕሮግራም ላይ ለመገናኘት ያብቃን። እናንተንም እንደዚሁ ስለመጣችሁ ጉራማይሌ ምርጫችሁ ስላደረጋችሁ በህብረትም እንዲህ ስላየኋችሁ በጣም ደስ ብሎኛል። በጣም አድርጌ አመሰግናለሁ። ተመልካቾቻችን እናንተም ደግሞ በትዕግስት ከኛ ጋር ቆይታ ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። ዛሬ ጉራማይሌ በነበረን ቆይታ እንግዲህ አሸናፊ ሆነው ያጠናቀቁት ቡድኖች የሚሆኑት እነ ሰማኝና ሰጠኝ ናቸው። እንኳን ደስ አላችሁ። እኛ የነበረንን ቆይታ በቃን። ተመልካቾቻችን የአባይ አገልግል ፕሮግራሞች ግን ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ ይሁንላችሁ።